መዝሙር 90 የእግዚአብሔር ሰው የሙሴ ጸሎት። አቤቱ አንተ ለልጅ ልጅ ሁሉ መጠጊያ ሆንህልን። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ መቼም መች አንተ ነህ። ሰውን ወደ ሐሳር አትመልሰው። የሰው ልጆች ሆይ ተመለሱ ትላለህ። 1000 ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ሰዓት ነውና። ዘመኖች በፊትህ የተናቁ ናቸው። በማለዳም እንደ ሣር ያልፋል፣ ማልዶ ይበቅላል ያልፋልም፣ በሰርክም ጠውልጎና ደርቆ ይወድቃል። እኛ በቁጣህ አልቀናልና በመቅሰፍትህም ደንግጠናልና። ኀጢአታችንን በፊትህ አስቀመጥ፣ ዓለማችንም በፊትህ ብርሃን ነው። ዘመናችን ሁሉ አልፎአልና እኛም በመቅሰፍትህ አልቀናልና። ዘመኖቻችንም እንደ ሸረሪት ድር ይሆናሉ። የዘመኖቻችንም ዕድሜ 70 ዓመት ነው፣ ቢበዛም 80 ዓመት ነው። ከነዚህ ቢበዛ ግን ድካምና መከራ ነው። የዋህነት ከእኛ አልፋለችና እኛም ተገሥጸናልና። የመቅሰፍትህን ኃይል ማን ያውቃል? ከቁጣ ግርማ የተነሣ አለቁ። ጥበብን በልብ ለተማሩ ቀኝህን እንዲህ ግለጥ። አቤቱ ተመለስ፣ እስከ መቼስ ነው? ስለ ባሪያዎችም ተሟገት። በማለዳ ምሕረትህን እንጠግባለንና በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መከራን ባሳየህን ዘመን ፋንታ ክፉንም ባየንባት ዘመን ፋንታ ደስ ይለናል። ባሪያዎችህንና ሥራህን እይ፣ ልጆቻቸውንም ምራቸው። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ ያቃናልናል።